ሀይ ሰላም ጤና ስጥልኝ። ቪዲዮ ተመልከቱት። ከዚህ በኋላ ጎጃም መሄድ ቀረ። ጎጃምን ራሱን እዚሁ በመሃል አዲስ አበባ አምጥተውልናል። ለካስ ሚስቴ አታቃጥለኝም ነበር። ሚስቴ ማሪኝ የሚለው ያው ቪዲዮ ላይ እንደተመለከታችሁት አሁን የመጣነው ርዕስ ስለ ጠላ ነው። በከተማ ልጆች ተወዳጅነት እያተረፈ ያለው ጠላ ነው። ስለ ጠላ ነው የምናወራው እና በምስሉ ላይ እንደምትመለከታችሁት በአብዛኛው የከተማ ልጆች አብዛኛው ከተሞች ትላልቅ ከተሞች የሚባሉት ሬስቶራንቶች ጠላ በዘመናዊነቱ ወይም በባህላዊ ይዘቱ እንደጠበቀ እየገቡ ወይም የተዘጋጁ ይገኛሉ። አሁን ለምሳሌ ፎቶ ላይ እንደምትመለከቱት ይሄ ባህላዊ ይዘቱን እየጠበቀ ማለት በገጠር ላይ ያለው መጠጫ ወይም ጠላ ቤት ነው እና አሁን በብዛት ደግሞ በከተማ ልጆች ነው የተጣለው። አሁን በምስሉ ላይ የምትመለከቱት ይሄው ትላልቅ ተቋማት ራሳቸው በብዛት እየወደዱትና እየጠጡበት ያለው መጠጥ ነው። አሁን ዘመናዊ መጠጦች በብዛት አሉ። በእርግጥ ግን ተወዳጅነት እያገኙ ያሉ ግን አሁን እየተረሱ አይደሉም። የባህላዊ ይዘቱ የጠበቀ ጠላ ቤቶች በገጠር ላይ እንደሚገኙ አሁን በከተማ ላይም በትላልቅ ሬስቶራንቶች ወይ ትላልቅ የመጠጥ ቤቶች ጠላ አሉ። ለምሳሌ አዲስ አበባ፣ መቀሌ የሚገኙት አታጡም። በገጠር ላይ ለሞታችሁት ወይም ድሮ የምታስታውሱት ይዘቱ እየጠበቀ ነው የምታገኙት እና በከተማ ልጆች በብዛት አሁን እየተወደደ ያለው የመጠጥ ጠላ ነው። የትም ሄዳችሁ አትቸገሩ። መጀመሪያ መግቢያችን ላይ እንዳየነው ቪዲዮ አሁን በከተማ ብለም ስለገባ የትም ገጠር ወይም ቤታችሁ ብቻ አይደለም የሚዘጋጀው የፈለጋችሁትን ማግኘት የምትችልበት የትም ቦታ እንዳለ ነው የሚጠቁመን የመጀመሪያ ቪዲዮ እና ስፔሻሊ ጠላ የምትወዱ እና አሪፍ የሆነ ይዘቱ ጠብቆ የተዘጋጀ ጠላ የምትወዱ ትላልቅ የጠላ ማለት ትላልቅ የመጠጥ ቤቶች ምንም አንድ ሳይቀር ባህላዊ ይዘታቸው እየጠበቁ አሪፍ የሆኑ የማይጓዱ ለሰውነታቸው የሚስማሙ ጠላ ቤቶች እየተዘጋጁ ነው እና አሁን በምስሉ ላይ እንደምትመለከቱት ይኸው ቻይናዊ እየጠጣበት ያለው መጠጫና እየተቀዳጅበት ያለው በጣም የሚገርም ደስ የሚል አቀራረብ ነው። ቻይናዊ ራሱ አይደለም ኢትዮጵያዊ፣ ቻይናዊም ራሱ ምንም የማያውቀው ባህል ነው እየጠጣበት ያለው ማለት ወዶት አይደለም የሚጠጣው ለራሱ ስታየውም ራሱ የሚወደድ ስለሆነና አሪፍ የሆነ ይዘት ነው ያለው። አሁን ለምሳሌ እኔም እየተጠጣበት ያለው ብርጭቆ ነው። ዘመናዊ ነው። በእርግጥ ግን ጠላው ራሱ ግን የቤት ነው። ደስ የሚል አሪፍ አቀራረብ ያለው የቤት ጠላ ነው። ቤት ሆኜ እየጠጣሁ ነው። አሁን ጠላ የሚወዱ ሰዎች ሼር አድርጉላቸው ወይም ደግሞ ባህላዊ እየጠበቀ የሚወድ ካለ ሼር አድርጉለት። ቴንክ ዩ